ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ዛሬ እንግዲህ የማዘጋጀው ኤሽ ብለሃም ይባላል። ቤኪንግ ፓውደር፣ ሹገር ስኳር ማለት ነው፣ ቤኪንግ ፓውደር በትንሿ ማንኪያ አንድ ካሜራ፣ ፍርኖ ዱቄት 2 ብርጭቆ ነው የምጠቀመው። ያው ባለፈው ኬክ ስሰራ ለምን እየለካሽ አታሳይንም ብላችሁ ነበረ። ይሄው ሀሳብ አስተያየታችሁን ተቀብዬ እየለካሁኝ ነው። ጨው 2 እንቁላል እንደዚህ አድርጌያለሁ ማለት ነው። ሁሉም ዝግጁ ነው። ወደ ማብካቱ ሂጄ እመለሳለሁ። ዘይት ወደ ማብካቱ እሄዳለሁ ማለት ነው። ለብ ያለ ውሃ በዚህ መልኩ አዘጋጅቻለሁኝ። እንግዲህ አብቼው ተመልሻለሁ ማለት ነው። በደንብ ነው ያሸሁት፣ በደንብ ሹት። እንደዚህ በላስቲክ እሸፍነዋለሁ ማለት ነው። ሁሉንም ሸፍኘዋለሁ። እዚህ ጋ ደግሞ እንግዲህ ሽንኩርት፣ ቀይ ሽንኩርት እና ነጭ ሽንኩርት አንድ ላይ በዚህ መልኩ አዘጋጅቻለሁ ማለት ነው። ከዛ ወደ ድስቴ ላይ አድርጌያለሁ ዘይት። ሶሪ ያው በአንድ እጄ ካሜራ ስለያዝኩኝ ነው። ከዛ እንደዛ ማስልና እገጥመዋለሁ ማለት ነው። እስኪ ምን ደርሷል? እንደምታዩት ሽንኩርቱ በዚህ መልኩ እየደረሰ ነው ማለት ነው። እነዚህ ቅመሞች ናቸው። ያው እንደ ሁልጊዜ የምጠቀማቸው ቅመሞች ናቸው። ለምሳሌ ያክል የተፈጨ ዝንጅብል፣ እርድ፣ ከሞን እና ፍልፍል አስወድ፣ ኩዝበራ ነው የተጠቀምኩት ማለት ነው። ቅመሞች የተፈጨ ስጋ በዚህ መልኩ እንደምታዩት ስጋው እየበሰለ ነው። በነገራችን ላይ ይሄ ውሃ ጨምሬበት አይደለም፣ ውሃ አይጨመርም። ያው የስጋው ውሃ ነው። ውሃውን ምጥጥ እስከሚያደርግ ድረስ ውሃዋለሁኝ። ዛፍን ቀንሼ ማለት ነው። ይሄ ጨው ነው። እንደምታዩት እንግዲህ ውሃውን ወደ መምጠጡ እየደረሰ ነው። ከዛ እዚህ ጋ ደግሞ ኩዝበራ፣ ፍሬሽ ኩዝበራ በዚህ መልኩ አጥብ ያለሁኝ። ከትፌ መለሳለሁ ማለት ነው። እንደምታው በዚህ መልኩ ከትፌዋለሁኝ። አሁን ስጋው በስሏል ማለት ነው። የተፈጨ ስጋ ያዘጋጀሁት በስሏል። እንደምታዩት የለም ማለት ነው። ያያያችሁት ውሃ መጠር ማለትም በስሏል ማለት ነው። ስጋው ይበቃዋል።
እሳቱን አጠፋና ቅድም ላይ ያዘጋጀሁትን ኩዝበራ እሳቱን ካጠፋ በኋላ ከላይ ጨምራለሁ ማለት ነው። ይሄንን ከዛ አንድ ላይ አዋህደዋለሁ፣ አማስለዋለሁ። ከካሜራ ጀርባ አዋህደዋለሁ። እንደምታዩት እንግዲህ በዚህ መልኩ አማስዬ መጥቻለሁ ማለት ነው። ከዛ እዚጋ እንግዲህ ጣሂና የሚባል ሶስ አዘጋጃለሁ ማለት ነው። ከስጋው ጋር አንድ ላይ አዋህደዋለሁ። ኋላ ላይ እያደርሰውታላችሁ። ይሄ ደግሞ ሄል ይባላል። ቆምጣጣ ነገር ነው። ከዛ ጣሂናውን በነገራችን ላይ ውሃ ስለሚያነሳ ትንሽ ትንሿን ውሃ እየጨመርኩኝ አንድ ላይ በደንብ አሸዋዋለሁ ማለት ነው። በደንብ ምቹት ይጓጉላል። የመጓጎል ባህሪ ስላለው ውሃ ስለጨመርኩበት እንደምታዩት እየወፈረ ነው ማለት ነው። ከዛ በዚህ መልኩ ውሃ እየጨመርኩ እንትን ብየዋለሁኝ። ቅድም ያያችሁት እንግዲህ እንዳለ ጨምሬዋለሁ ማለት ነው። አሁን ራሱ ወፍር ነው። ሀሉን ሳረግበት ደግሞ የበለጠ ይወፍራል። ታውታላችሁ ማለት ነው። የሚበቃኝን ያክል ጨምራለሁ። አልተካውትም። ይበቃዋል ብዬ የማስበውን ያክል አያችሁት። ሀሉን ሲጨምርበት እንደዚህ ይወፍራል በደንብ ነው። ቅድም ያያችሁት ውሃ እንግዲህ ያው ጨምሬዋለሁ ጨርሼ ማለት ነው። ውሃ በደንብ ያነሳል። ከዛ እንደዚህ ሰፋ ያለ ቅቤ ያስፈልገኛል ማለት ነው። ስጋውንና ጣሂናውን አሁን ያዘጋጀሁትን አንድ ላይ ማዋሃጃ ማለት ነው። እንደዚህ ጨምርና አንድ ላይ አዋህደዋለሁኝ። ጣሂናውንና የተፈጨውን ስጋ ቅድም ያዘጋጀሁት ከዛ እንደዚህ ካደረኩኝ በኋላ እንግዲህ ቅድም ደግሞ ያዘጋጀሁት ሊጤ እንደዚህ ኩፍ ብሏል ማለት ነው። በአማረ ሁኔታ በጣም ቆንጆ ሆኗል። ለ2 ሰዓት ያክል ነው የተውኩት። ከዛ እንደዚህ መጋገሪያ ምጣድ ልበለው ወይስ ምንድን ልበለው? ያው በሉ ማሰሻ ጨርቄም ሶፍት ነው። በመጋገሪያዬ ላይ ሳሳ አድርጌ እንደዚህ እንትን እለዋለሁ፣ ጋግረዋለሁ። ከዛ ይሄን ያዘጋጀሁትን ከላይ እጨምራለሁ ማለት ነው። እንደዚህ ዳር ድረስ ሁሉንም አደርሰዋለሁኝ። ከዛ እንቁላል ቢጫውን ክፍል እንቁላል ነው የተጠቀምኩት። ነጩን አላደረኩም ማለት ነው። ቢጫ ክፍሉን ብቻ ለምን ውበት ይሰጠዋል ማለት ነው። ቢጫ ክፍሉ
ስለዚህ በዚህ መልኩ እንቁላል ከላይ ቀብቼዋለሁ ማለት ነው። ኦቭኔን ለኩሻለሁ። ኦቭን ውስጥ አስገባለሁ ማለት ነው። ደግሞ አብረን እናያለን። ደረሰ። በዚህ መልኩ ደርሷል ማለት ነው። በጣም ቆንጆ ሆኖ ወጥቷል። ቆንጆ ነው አይደል? ነው በሉ። በጣም አሪፍ ነው። ተወዳጅ ምግብ ነው። ስሩና ሞክሩት፣ ትወዱታላችሁ። በጣም ጣፋጭ ነው። ያው ሀሳብ አስተያየት ካላችሁ ታች ኮሜንት ላይ አስቀምጡልኝ። ያወቁትን ማሳወቅ መልካምነት ነው። ለቻናሌም አዲስ የሆናችሁ ሰብስክራይብ ማድረግን አትርሱ። ቤተሰብ ሁኑ። ጥሩ ነገር የሚሰሩትን አበረታቱ እላችኋለሁኝ። የአሁን ጊዜ ጥሩ ነገር የሚሰራ እየተበረታታ አይደለም። ቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።